ምድር ላይ ካሉ ከባድ ነገሮች መካከል ዋነኛው ማለት ነው የአራዳ ልጆች ይሄ ከፊት ለፊት የምትመለከቱትን ሕፃን ልጅ እንደማሞገስ የሚከብድ ነገር የለም። እኔ ይሄ ተጫዋች ሰው አይመስለኝም። እኔ ግራ የሚያጋ ከቀን ወደ ቀን እየጨመረ ዛሬ ሪከርድ ሊጋራ ነው ተባለ። አራዳ ልጅ ተኮር በላ ደመጥ ሪከርድ ሊጋራ ነው ተብሎ የምን ሪከርድ ነው የምጋራው? እኔ አለፎት ሄደ 39 ይደርሳል ተብሎ 40 የአራዳ ልጆች የዓለም ዋንጫ ማጣሪያ ጨዋታዎችን በጠቅላላ ማለት ነው ብዙ ጎሎችን በማስቆጠር ግንባር ቀደም ሆኗል። ብላቴናው ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ምን አይነት ማጸነች! ቆይ አንተን የወለደችው አራዳ ልጅ ምን አይነት ልዩ ሰው ነህ! እኔ ስላንተ ቃላት አጠረኝ፣ በቃ አጣው። ምን አይነት ታይሚንግ አጠባበቅ ነው! 40 ዓመት እኮ ነው አራዳ ልጅ። አረ ምን አንበል ግባና ምን አይነት ታይሚንግ ነው አንተ ጤነኛ ነህ? ቆይ ግን አንተ ተለያለ በቃ እኔ ምን እስቲ ሐሳብ አስተያየት ኮሜንት ላይ ዱብ አድርጉት። በደም ሼር ኮፕሊንክ ይደረግ ያራዳ ልጆች ፋሚሊ። ግን የንጉሱ ወዳጅና አድናቂ መሆኑ ምን ያህል መታደል ነው! እውነት በጣም እኮ ነው ደስ የሚለው። ሁሌ እንዳስደሰተን አሁን ተቀይሮ ወጣ። ፖርቹጋል ለምን ያለው ጨዋታውን አቋረጥኩት ነው ወደ ቪዲዮ መጣሁ። የንጉሱ አድናቂዎች ቪዲዮን ኮፒሊንክ ሪፖስት ላይክ ማድረግ እንዳይረሳ። ባለፈው ፔናልቲ ሳተ ብለው አንዳንዶች ሊያላገጡ ፈለጉ። አሁን እሱ ላይ እኮ እንደው ሳተ ዋንጫ ላነሳ ብሎ ማላገጥ ምን አይነት ከየት ነው የሚመጣላቸው ሞራላቸው? በጣም ነው የሚገርመኝ እኮ። በቃ ከዚህ በላይ እሱ ሁሉ ነገር በቃ በቂ ነው። በቃ እስከዛሬ ያደረገው ነገር አሁን እኛን እያስደሰተ ነው። በቃ እየተዝናና ነው። ባለፈው አላገባም አይደለ? አሁን አካካሰ። ሀገሩ እየተመራች ነበረ፣ መሪ ያደረገ 2 አግብቶ ለሀገሩ ስንተኛ ጎል ነው እሱ? እናንተ ታውቃላችሁ። በዓለም ዋንጫ ማጣሪያ ከፍተኛ ጎል አስቆጣሪ ነው። እንግዲህ እኩዮቹ የተጫወቱ ነው፣ እነሱ አልደረሱበትም። ይሄ ማድረግ አልቻሉም። ምን ይደረጋል እንግዲህ። እሱ ማስቆም ከባድ ነገር ነው። ግን የእሱ ወዳጆች ስለሆን ሁላችንም ኩራት ሊሰማን ይገባል። ታድለናል። በቃ እስከምናጣው እናጣጥመዋለን። በቃ ስንተኛ ጎል ደረሰ? እሱን ኮመንት ላይ አስቀምጡ። ንጉሱ ዛሬም ንጉስ ነው። እውነት በጣም ደስ ብሎኛል። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። የተሰማችሁን ደግሞ ኮመንት ላይ አስቀምጡ። ቴንክ ዩ። እዚህ ጋር ደግሞ ሌላ ትኩሳት። በፈጣሪ ስም እናንተ 40 ዓመት አረ ይደብራል ወይ ይጣራለን። ይሄ ልጅ ልበለው እንጂ ከ40 ወደ ታች ነው ወይስ ወደ ላይ ነው የሚሄደው? ክርስቲያኖ ሮናልዶ ፈርስት ሃፍ ላይ 2 ጎሎችን አስቆጥሮ ወርልድ ካፕ ኳሊፊኬሽን ላይ በ41 ጎል ከፍተኛ ታሪካዊው ጎል አስቆጣሪ ሆኗል። በእውነት በ40 ዓመት እንደዚህ አይነት ቁጥሮችን ማድረግ የማይታመን ነው። 40 ዓመት ቀላል አይደለም። የሰው ሜዳ ላይ እስካለ ድረስ ገድበኸው ልትቆም አትችልም። የትኛው ሰዓት ላይ የትኛው ቦታ ላይ እንደሚገኝ አታውቀውም። ቀሪ 45 ደቂቃ አለ። እንግዲህ ሃትሪክ ይስራ አይስራ የሚለውን እንግዲህ እንጠብቃለን። ክርስቲያኖ ሮናልዶ አሁንም እድሜ ቁጥር ለሱ እንደሆነ እያሳየ አሁንም ሌላ ሪከርድ ሰብሯል። በዓለም ዋንጫ ማጣሪያ ጨዋታዎች ወይም ደግሞ ወርልድ ካፕ ኳሊፊኬሽን ቶፕ ስኮረር ሆኗል፣ ወይም ደግሞ ከፍተኛ ግብ አስቆጣሪ። ዛሬ ፖርቹጋል ከሃንጋሪ ጋር ጨዋታ ነበራቸው። 1-0 እየተመሩ ነበር። ነገር ግን ክርስቲያኖ 2 ጎል አግብቶ 1-0 መነሳት ተነስተው 2-1 እየመሩ ነው። ክርስቲያኖ ሮናልዶ በዓለም ዋንጫ ማጣሪያ ጨዋታዎችን ብዙ ጎል ያገባ ተጫዋች ሆኗል። ይህንንም ሪከርድ 41 ጎሎችን በማስቆጠር አጠቃላይም በእግር ኳስ ህይወቱ ያገባቸውንም ጎሎች ቁጥር 948 አድርሷል። 1000 ለመግባት 52 ብቻ ነው። 1000 መግባቱ ያው አይቀርም። በምን ያህል ጊዜ ይገባል ብላችሁ ታስባላችሁ? ቢያንስ ለዚህ ሰውዬ ሲሉ 5 ደቂቃ መከላከል ያቅታቸዋል። 5 ደቂቃ ሲጀመር ማለት ነው። ሮናልዶ ከሌለ ፖርቹጋል ናት። በቃ ሮናልዶ ካለ ግን ሲያርሰበን ነው መባል ያለበት። ቲሙ ራሱ እሱ ነው የሚታገለው። ከመመራት አንስቶ እንዲመሩ አረጋቸው ካቻም አልፎ ማለት ነው። ግን የእሱ ውለታ ተቀይሮ ሲወጣ ይኸው እንደምታዩት ውጤቱ። ሲጀመር እኛ ሮናልዶን ብለን እንጂ ፖርቹጋልን ወደን አይደለም የምናየው። እና ይህ ዓለም ዋንጫ አልቆ ሮናልዶን ብቻ ሪታየር ካረገ ማለት ነው ዞረ እንደማናይ ፖርቹጋል፣ ይሄ የታወቀ ነገር ነው።